ወፍራምና አስጠሊ በመሆናችሁ ምክንያት ሁሉም ሰው የሚንቃችሁ ቢሆንና ከዚህም ባለፈ ደግሞ እንኳን ፍቅረኛ ለማግኘት ቀርቶ በሰፈራችሁና በትምህርት ቤት ውስጥ ሁሉም ሰው የሚጠየፋችሁና የሚሸሻችሁ ቢሆን ምን ታደርጋላችሁ? የዛሬው ባለ ታሪካችንም ተመሳሳይ ነገር የገጠመው ሲሆን በስተመጨረሻ ግን የማይጠበቅ ነገር አድርጎ የሳቁበትን ሁሉ ይበቀላል። ከፊልሙ ብዙ ነገር እንደምትማሩ ስለማልጠራጠር ቪዲዮውን ካሁኑ ላይክ አዳዲሶች ደግሞ ቻናሉን ሰብስክራይብ በማድረግ የኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው ሻይ የተባለች ልጅ ለምትወደው ሸበላ ወንድ የፍቅር ጥያቄ ስታቀርብ እያስመለከተን ሲሆን በዚህ መሃልም በድንገት አንድ ሰው ጭንቅላቷን በኳስ ወርውሮ ይመታትና መሬት ላይ ትወድቃለች። ሻያ ከወደቀችበት ለመነሳት ስትሞክር ሌሎች ተጨማሪ ኳሶች ይወረወሩባታል። በድንጋጤ ውስጥም ሆና እየተንፈራገጠች ሳለ እናቷ በትራስ እየመታቻት ለትምህርት ቤት ሰዓት ስለረፈደባት እንድትነሳ ትነግራታለች። ሺያም በፍጥነት ተነስታ ከተዘገጃጀች በኋላ ወደ ትምህርት ቤት ሳይረፍድ ለመድረስ ትሮጣለች። በመንገዷ ላይም ሁልጊዜ ቁርስ የምትመገብበት የፓይ መሸጫ ሱቅ ጋር ደርሳ ምግብ ስትጠይቅ አንድ ዮንግ የተባለው ወፍራም ልጅ ያሉትን ምግቦች በሙሉ አዞ ለብቻው እየበላ እንደሆነ ትሰማለች። ዮንግ የሚባለው ልጅ መብላት በጣም የሚወድ ሲሆን ሺያም ከምግቡ ጥቂት ለማግኘት በማሰብ አጠገቡ ትቀመጣለች። እሱ ግን ለማጋራት ፈቃደኛ ስላልነበር እንኳን አካፍይሽ ሌላም ባገኝ ደስ ይለኛል ሲላት ሺያ በጣም ተናዳ ሆዳም ብላው ሰድበው ወደ ትምህርት ቤት ለመሄድ ስትነሳ በድንገት ትንሸራተትና ሁለቱም አንድ የማስታወቂያ ሰሌዳ ላይ ይወድቃሉ። ሰሌዳው ከሱሪያቸው ጋር እንደተጣበቀ እንዳዩ ሰሌዳውን ለመንቀል ቢሞክሩም ስላልተሳካላቸው ላለማርፈድ ሲሉ እንደ ውሻ ተጣብቀው ለመሄድ ይገደዳሉ። በትምህርት ቤቱ አቅራቢያ ሲደርሱ ሁሉም ሰው ስለነሱ እያወራ መሳቅ ይጀምራል። ሺያም ማንም እንዳያያት በማሰብ ፊቷን በእጇ ለመሸፈን ትሞክራለች። በሚያሳዝን ሁኔታ ግን ጁን የተባለው ሺያ የምትወደው ልጅ በብስክሌት እያለፈ ያያቸዋል። በዚህ ጊዜም ሺያ በምትወደው ልጅ ፊት በመዋረዷ እጅግ በጣም ትሸማቀቃለች። ወደ ትምህርት ቤት ደርሰው ወደ ርዕሰ መምህሩ ቢሮ ለመግባት ሲሞክሩ የማስታወቂያው ሰሌዳ ስለከለከላቸው ይቸገራሉ። ከዚያም ሱሪያቸውን ለመቀየር ወደ ልብስ መቀየሪያ ክፍል ሄደው ልብስ ሲጠይቁ ለወፍራሙ ዮንግ የሚሆን የሱሪ መጠን እንደሌለ ይነገራቸዋል። ልክ በዚህ ሰዓትም ሃኒር የተባለች ቆንጆ ተማሪ ወደ ክፍሉ ትገባለች። ሃኒር በክፍል ውስጥ የሺያ ተቀናቃኝ በመሆኗ ሺያ የበለጠ ይጨንቃታል። ሃኒር ግን ከቅርጫት ኳስ ቡድን ውስጥ ለዮንግ የሚሆን ሰፊ ሱሪ በማምጣት ልትረዳው ትወስናለች። ዮንግ በሃኒር ደግነት ልቡ ተነክቶ ወዲያውኑ ፍቅር ይይዘውና ፈጣሪውን እያመሰገነ በአድናቆት ይመለከታታል። በሌላ በኩል እጣ ፋንታ በቅርቡ እንደገና እንደሚያገናኛቸው ባታውቅም ሺያ በዮንግ ላይ ተናዳ ከእንግዲህ ፊትህን ማየት አልፈልግም ብለው በመውጣት ወደ ክፍሏ ገብታ ለጓደኛዋ የደረሰባትን ነገር ሁሉ ትነግራታለች። በዚህ መሃልም በድንገት መምህሯ ከወፍራሙ ልጅ ጋር ወደ ክፍል በመግባት አዲስ ተማሪ እንደሆነና ከዚህ በኋላ አብሯቸው እንደሚማር ለተማሪዎቹ ትነግራቸዋለች። ዮንግም ራሱን ለክፍሉ ተማሪ ሲያስተዋውቅ ሰውነቱ ወፍራም ስለሆነ ሁሉም ተማሪዎች በትኩረት ይመለከቱታል። ሺያ ዮንግን ስታይ ማመን ያቃታት ሲሆን ዮንግ ግን ሃኒር በተመሳሳይ ክፍል ውስጥ መሆኗን ሲያውቅ በጣም ተደስቶ በቆንጆነቷ እየተገረመ በአድናቆት ይመለከታታል። ዮንግም ራሱን አስተዋውቆ እንደጨረሰ መምህሯ ከሺያ አጠገብ እንዲቀመጥ ትነግረዋለች። ሁለቱም መጀመሪያ ላይ ፈጽሞ ባይዋደዱም ሺያ ግን ዮንግ በጣም ጎበዝ ተማሪ መሆኑን ስታውቅ ለእሱ ያላትን አመለካከት በትንሹም ቢሆን ትቀይራለች። በተቃራኒ ዮንግ ደግሞ የሺያ ውጤት በጣም ደካማ መሆኑንና ጎበዝ እንዳልሆነች ሲያውቅ ይሳለቅባታል። ሺያ ትምህርት ላይ ምንም ፍላጎት ስለሌላትና በሁሉም የትምህርት አይነቶች ውጤቷ ዝቅተኛ ስለሆነ ወደ ዮንግ በመቅረብ በፈተና ወቅት እንዲያስኮርጃትና የቤት ስራዋ እንዲያሰራት ለማድረግ ታቅዳለች። ከቀናት በኋላ ዮንግ እውነታውን ይረዳና ክብደቱን ቀንሶ አማላይ በመሆን ሃኒርን የግሉ ለማድረግ በማሰብ ክብደት ለመቀነስ እንዲረዳው የቅርጫት ኳስ ቡድን ስለመጫወት ይወስናል። በእረፍት ሰዓት ላይም ዮንግ በምግብ አዳራሾች ለብቻው እየበላ ሳለ ሃኒር አይታው አብራው ትቀመጣለች። እሱም በደግነቷ ተነክቶ ባለፈው ዕለት ላደረገችለት እርዳታ በጣም ያመሰግናታል። በዚህም ምክንያት ዮንግ ወደ ሺያ በመሄድ የቅርጫት ኳስ ቡድን እንዲቀላቀል እንድትረዳው ይጠይቃታል። ሺያም ማንገራገር ስትጀምር ለማባበል የቤት ስራዋን አስቀድሞ እንደሰራላት ይነግራታል። ሺያ በዚህ ተደስታ ዮንግን ለመርዳት ተስማማና ክፍት ቦታ እንዲኖር በማሰብ አንደኛ የቡድኑ አባል ወደ ልምምድ እንዳይሄድ ታደርጋለች።
ዮንግም አጋጣሚውን በመጠቀም በቀጥታ ወደ ቅርጫት ኳስ ቡድኑ ይሄዳል። የቡድኑ መሪ ጁን የሚባል ልጅ ሲሆን ሺያን ጨምሮ የትምህርት ቤቱን ልጃገረዶች ሁሉ የሚወዱት ልጅ ነው። ዮንግም ደፈር ብሎ ቡድኑን መቀላቀል እንደሚፈልግ ሲነግራቸው የቡድኑ አባላት ለመጫወት በጣም ወፍራም ነው በማለት ይሳለቁበታል። ጁን ግን ዮንግን ላለማስከፋት በማሰብ እንዲሞክር እድል ይሰጠዋል። ዮንግም ጨዋታውን በከፍተኛ ልዩነት በማሸነፍ ሁሉንም ያስደነግጣል። በጨዋታው ላይም ብዙ ነጥቦችን በማስቆጠሩና ባለው ተሰጥኦ ሁሉንም በማስደመሙ ጁን ዮንግን ወደ ቡድኑ ለማስገባት ይገደዳል። ከቀናት በኋላ ለቅርጫት ኳስ ቡድኑ በጣም ወሳኝ የሆነ ጨዋታ ይደርሳል። ተማሪዎች በሙሉ ግጥሚያውን ለመመልከት የተገኙ ሲሆን ሺያ የቤት ሥራ ባለመስራቷ ከክፍል እንዳትወጣ መምህሯ ይከለክላታል። ዮንግም ወዲያውኑ ለሺያ በሞባይል ስልኳ መልሶቹን ይልክላትና ሺያ የተሰጣትን ሥራ በትክክል አጠናቃ ጨዋታውን ለማየት ከክፍል ትወጣለች። በጨዋታው ረፍት ሰዓት ላይም የጁንን ልብ ለማሸነፍ በማሰብ ሺያ ራሷ ያዘጋጀችውን የኃይል ሰጪ መጠጥ ልትሰጠው ወደ ሜዳ ትገባለች። የሚገርመው ግን ሃኒርም በተመሳሳይ መልኩ ለእሱ መጠጥ አዘጋጅታለት ነበር። ከዚህም ትዕይንት ሁለቱም ልጃገረዶች ጁንን እንደሚወዱት እንረዳለን። ጁንም ለሁለቱም ፍላጎት ባይኖረውም የሺያን ስሜት ላለመጉዳት ሲል ብቻ መጠጧን ይቀበላታል። ሺያም በዚህ ድርጊቱ በጣም ደስተኛ የሆነች ሲሆን የሁለተኛው አጋማሽ ጨዋታ ሲጀምርም ሺያ በእጆቿ የልብ ቅርጽ እየሰራች ጁንም ማበረታታቷን ትቀጥላለች። በጨዋታው መሃልም ጁን ወደ እሷ ሲመለከት አይታ ፍቅር ይዞታል ብላ ታስባለች። እውነታው ግን የሰጠችው መጠጥ ሆዱን እያሳመመው ስለነበር ነው። ሺያ በሰጠችው መጠጥ ምክንያትም ጁን ጨዋታውን ለማቋረጥ ይገደዳል። ጁን ሲወጣም ዮንግ በሱ ምትክ ወደ ሜዳው ገብቶ ይህንንም አጋጣሚ ራሱን ለማስመስከርና ሃኒርን ለማማለል ሊጠቀምበት ይወስናል። የተቀናቃኝ ቡድን አባላትም በዮንግ ቢሳለቁበትም እሱ ግን እንዲጸጸቱ ለማድረግ ትኩረቱን ሰብስቦ ምንም እንኳን ወፍራም ቢሆንም ፍጥነቱን በመጠቀም ብዙ ነጥቦችን ያስቆጥራል። ይህንን ያዩት ተመልካቾችም በጩኸት ያበረታቱታል። ለጨዋታው ማብቂያ 10 ሴኮንዶች ብቻ ሲቀሩ ቡድኑ ኳሱን ለሱ ያቀብለውና ሁሉም ሰው በሱ ላይ ተስፋ ይጥላል። ሺያና ሃኒርም እያበረታቱት የነበረ ቢሆንም እሱ ግን ተደናግጦ የመጨረሻውን ኳስ ሊያስቆጥር ሲል በድንገት ይገፈተርና በሺያ ላይ ይወድቃል። በዚህም ምክንያት ኳሱ ሳይገባ ይቀርና ጨዋታውን ይሸነፋሉ። ከውድድሩ በኋላ ሺያ በጣም ያዘነች ሲሆን በተመሳሳይ ሰዓት ዮንግም ቀጭን በሆን ኖሮ አልስተውም ነበር እያለ ራሱን እየወቀሰ ወደ ቤቱ ይሄዳል። በማግስቱ በክፍል ውስጥ አንዳንድ ተማሪዎች ዱባው እያሉ ይሰድቡታል። ውድ የመዳብ ፊልምስ ቤተሰቦች ሰሞኑን ዩቲዩብ የምንለቃቸውን ቪዲዮዎች እንደ ከዚህ በፊቱ እናንተ ጋር እያደረሰልን አይደለም። ይህም የሆነበት ምክንያት ደግሞ ቪዲዮውን አይታችሁ ላይክ ሳታደርጉ ስትቀሩ ዩቲዩብ አልወደዱትም ብሎ ስለሚያስብ የምንለቃቸውን ቪዲዮዎች ለሌሎች ሰዎች መላክ ያቆማል። እነዚህን ቪዲዮዎች ሰርቶ እናንተ ጋር ለማድረስ ከምታስቡት በላይ ብዙ ልፋት ስለሚጠይቅ በተቻላችሁ አቅም ላይክ ለማድረግ ሞክሩ። ሺያም በጨዋታው ወቅት ጁን በሷ ምክንያት ታሞ ስለወጣ በጥፋተኝነት ስሜት እየተሰቃየች ወደ ትምህርት ቤት ትሄዳለች። መንገድ ላይም በድንገት ከጁን ጋር ተገናኝታ ስትሸማቀቅ እሱ ግን በቅንነት የሆነውን ነገር ሁሉ እንደረሳውና እንዳልተቀየማት ይነግራታል። ሺያም በዚህ በጣም ተደስታ ጁን ይወደኛል በሚል ተስፋ ለረጅም ጊዜ አዘጋጅቶ የነበረውን የፍቅር ደብዳቤ ለሱ ለመስጠት ትወስናለች። ነገር ግን ወደ ክፍል ስትደርስ አንድ ተማሪ ደብዳቤውን አግኝቶ ሊያነበው ሲል በማየቷ በጣም ትደነግጣለች። ተማሪዎቹም ደብዳቤውን በዮንግ ጠረጴዛ ላይ አግኝቶት የቀሙት ሲሆን ደብዳቤውም ከሺያ የተጻፈ መሆኑን ሲያውቁ ሁሉም ሰው ሺያ ዮንግ እንደወደደችው ያሰቡ ቢሆንም ደብዳቤው ግን የተጻፈው ለጁን ነበር። ሺያም በዚህ በጣም ተናዳ ደብዳቤውን ለመቀማት ስትሞክር መምህሯ ገብታ ትወስደዋለች። መምህሯም ሺያን ለጥያቄ ወደ ቢሮዋ ጠርታት ደብዳቤ ለማን ነው ብላ ስትጠይቃት ሺያ ተደናግጣ ለጁን መሆኑን መናገር ስለፈራች ዋሽታ ለዮንግ ነው ትላለች። ዮንግም የሆነውን ነገር ሲረዳ ከችግሩ ሊያወጣ በመወሰን ወደ መምህሯ ዘንድ በመሄድ ሺያ በርግጥ ትወደኛለች፣ ደብዳቤውም ለኔ ነው በማለት ይነግራታል። እንደ ዕድል ሆኖ መምህሯ ታምናቸውና ገና ልጆች ስለሆኑ እንዲህ አይነት ነገር ማድረግ እንደሌለባቸው በመናገር የግል ምክሯን ትሰጣቸዋለች። ከዚህ በኋላም ሺያ በሁሉም ሰው ፊት ዮንግን እንደምትወደው ታስመስላለች። እሱም እሷ የምትወደው ጁን መሆኑን ሚስጥር አድርጎ ይይዝላታል። ሺያ ግን ደብዳቤውን አግኝቶ ይህን ሁሉ ችግር የፈጠረባት ሰው ማን እንደሆነ ለማወቅ ስለፈለገች ደብዳቤውን ዮንግ ጠረጴዛ ላይ ማን እንዳስቀመጠው ምርመራ ይጀምራሉ። በመቀጠል ዮንግና ጁን አብረው መምህሯ ቢሮ ውስጥ ገብተው ሲመረምሩ በደብዳቤው ላይ የብልት ልጅ ቅሪቶችን ያገኛሉ።
በዚህ መሃልም መምህሯ ድንገት ወደ ቢሮ ስትገባ ሁለቱም በፍጥነት ተደብቀው ሳይታዩ ይወጣሉ። በማግስቱ በትምህርት ቤት ውስጥ ዮንግ በደብዳቤ ምክንያት ችግር የፈጠረባት ማን እንደሆነ እንደደረሰበት ለሺያ ይነግራታል። ቀጥሎም ደብዳቤውን ከቦርሷ የሰረቀችው በእሷ የምትቀና አንዲት የክፍል ጓደኛዋ እንደሆነች ነግሯት ዮንግ ማስረጃውን ይዞ ሄዶ ካፋጠጣት በኋላ ይቅርታ ካልጠየቀች ለርዕሰ መምህሩ አሳልፎ እንደሚሰጣት ያስፈራራታል። ተማሪዋን በንግግሩ ደንግጣ ድርጊቷን በማመን በክፍል ተማሪዎች ፊትም ለሺያ ይቅርታ ለመጠየቅ ትገደዳለች። ሺያም በዮንግ ድርጊት ተደንቃ በደግነቱ ትማረካለች። ከዛን ጊዜ ጀምሮ ግንኙነታቸው ተጠናክሮ እውነተኛ ጓደኛ ማቾች ይሆናሉ። በቀጣዩ ቀን ችግር የማይጠፋ ሺያ ርዕሰ መምህሩ ወደ ቢሮ ጠርተው የፈተና ውጤቷ ደካማ ስለሆነ ከስፖርት ክለብ ወጥታ ትምህርቷ ላይ እንድታተኩር ያዟታል። ሺያም የክለቡ ፕሬዝዳንት በመሆኗ ክለቡን ለመልቀቅ ስታንገራግር ርዕሰ መምህሩ ወይ ልቀቂ አሊያም ክለቡን ሙሉ በሙሉ ዘግዋለሁ በማለት ያስጠነቅቋታል። ሺያ ግራ ቢገባትም አንድ ሀሳብ ይመጣላትና ጁኑን አግኝታ በእሷ ምትክ ፕሬዝዳንት እንዲሆን ትጠይቀዋለች። እሱ ግን የቅርጫት ኳስ ስለሚጫወት ጊዜ እንደሌለው ይነግራታል። ሺያም በካራቴ ግጥሚያ እንድትገጥመውና ካሸነፈችው በእሷ ምትክ ፕሬዝዳንት እንደሚሆን ስትነግረው ጁኑም ግጥሚያውን ለማድረግ ይስማማል። ያን ቀን ከሰዓት ላይ አንድ ባለጌ ሰው ሃኒን ስትጨፍርና የቲክቶክ ዳንስ ቪዲዮ ስትሰራ በድብቅ ፎቶ ያነሳታል። ዮንግም ይህን ሰው አይቶት ስለነበር ካሜራውን ለመቀማት ከሰውየው ጋር ትግል ላይ ይገባል። ሰውየውም ዮንግን በኃይለኛው መጥቶ ጉዳት አድርሶበት ያመልጣል። ጁንም የሆነውን ነገር ሲሰማ ዮንግን ሊረዳ ይመጣል። በመቀጠል ጁን ለሃኒር አንድ ሰው በድብቅ ይከታተላት እንደነበር ስለሚያውቅ ሁልጊዜ ወደ ቤቷ እንደሚሸኛት ይነግራታል። እሷም በዚህ ተደንቃ እሱ እንደሚወዳት ትረዳለች። በካራቴው ግጥሚያ ቀን ሺያ ክለብ ውስጥ ጁን እስኪመጣ ትጠብቃለች። ነገር ግን ጁን ሳይመጣ ይቀራል። ከውድድሩ በመቅረቱ ሺያ እንደ አሸናፊ ብትቆጠርም ሌሎች ተማሪዎች ግን ጁን እሷን እንደ ደካማ ስላያት ነው ያልመጣው እያሉ ሲያወሩ ስለሰማች አዝና ተስፋ መቁረጥ እያለቀሰች ከክለቡ ትወጣለች። ዮንግ ሲያያትም አዝኖ ሊያጽናና በማሰብ ጊዜ ሊያሳልፉ ወደ ምግብ ቤት ሄዱና እንደተለመደው አብረው ሲበሉ ዮንግ በጣም መብላቱ ለጤናው ጥሩ እንዳልሆነ ሺያ ትረዳለች። ፎቶ አንስታም ቆንጆ እንደሆነ በማሳየት በራሱ እንዲተማመን ታበረታተዋለች። ቀጥላም የሃኒርን ልብ ለማሸነፍ መብላት አቁሞ ክብደት መቀነስ እንዳለበት ትነግረዋለች። በመጨረሻም ሺያ በውጤቷ ደካማነት ስታዝን በዚህ ብቸኛ ዓለም ውስጥ የሁለቱ የቆሰሉ ነፍሳት በስሜት ይገናኛሉ። በምሳ ሰዓት ላይ ዮንግ ለ3 ዓመታት በበረሃ እንደቆየ ሰው በጣም ብዙ መብላት ሲጀምር ሺያ ጁንን በማስደመምና ውጤቷን በማሻሻል የሚረዳ ከሆነ እሷ ደግሞ የሰውነት ክብደቱን እንዲቀንስ እንደምትረዳው ትነግረዋለች። ዮንግም በሐሳቧ ተስማምቶ ሺያ ዮንግ ክብደት እንዲቀንስ ስትረዳው እሱ ደግሞ እሷ በፈተና ጥሩ ውጤት እንድታመጣ በትምህርት ያግዛታል። ከሚቀጥለው ቀን ጀምሮ ሁለቱም ጉዳዩን በቁም ነገር ይዘው ስምምነታቸውን ተግባራዊ በማድረግ ሺያ በየቀኑ መውሰድ ያለበትን የካሎሪ መጠን በመወሰን የምግብ እቅድ ስታወጣለትና በተጨማሪም በሰውነት ውስጥ ያለውን ሰውን ለማጥፋት ስፖርት እንዲሰራና ጠንክሮ እንዲለማመድ ታስገድደዋለች። በተመሳሳይ መልኩም ዮንግ የጥናት ፕሮግራም አውጥቶ የፈተና ውጤቷን ለማሻሻል ጠንክራ እንድታጠና ያደርጋታል። ቀናት እያለፉ ሲሄዱ ዮንግ ሺያን ቀን ከሌት አእምሮ እስኪዝል ድረስ ሲያስጠናት ሺያም እግሩ እስኪቆስል ድረስ በማስሮጥ ትበቀለዋለች። ለረጅም ጊዜ እሷ በትምህርቷ እሱ ደግሞ በስፖርቱ ቀጥለው አንድ ቀን ዮንግ ልምምድ እያደረገ ሳለ ሰዎች ሲጫወቱ አይቶ አብራቸው መጫወት ይጀምርና ሺያ ስትደውልለት እየሮጠ እንደሆነ በመዋሸት ይመልስላታል። ነገር ግን እሷ በድብቅ ስታየው ስለነበር ከኋላው መጣ ጆሮውን በመጎተት ያለ ፍላጎቱ ወደ ልምምዱ ተወስደውና ስላታለላትም በዱላ በመምታት ትቀጠዋለች። ያን ቀን ሌሊት እሷ እንዳታታልልና የቤት ስራዋን እንድትሰራ በካሜራ እየተከታተላት በድንገት እሱ ወደ መጸዳጃ ቤት ሲሄድ እሷ አጋጣሚውን በመጠቀም የድብ አሻንጉሊት በቦታው አቁማ ለመዝናናት ከጓደኞቿ ጋር ካሮኬ ቤት ትሄዳለች። ነገር ግን ቤት ያለው ድብ ይወድቅና ዮንግ ደጋግሞ ሲደውልላት ሳታነሳ ስትቀር ራሷን ሳተች ይሆን እንዴ ብሎ በመስጋት አምቡላንስ አስጠርቶ አምቡላንሱ ቤት ሲደርስ ግን እሷ በዳንስና በዘፈን ድግስ ላይ ሆና ይደርስባታል። በማግስቱ ዮንግ ስላደረገችው ነገር ሲወቅሳት ሺያ ይቅርታ ትጠይቀዋለች። ከዚህ በኋላም ሁለቱም ግባቸውን ለማሳካት ስምምነታቸውን በቁም ነገር ለመከተል ይወስናሉ። ሺያ ትምህርቷ ላይ ትኩረት አድርጋ ክፍለ ጊዜያቸውን መከታተል የጀመረች ሲሆን ዮንግም እስከ መጨረሻው ፈተና ድረስ ክብደት ለመቀነስ ስፖርቱን ይቀጥላል።
የፈተናው ቀን ሲደርስ መምህሩ ሺያ እንደ ድሮ ትኮርጃለች ብሎ ቢያስቡ ሺያ ግን በትኩረት ፈተናዋን መስራት ትጀምራለች። ፈተናው ካበቃ በኋላ ተማሪዎቹ ለሳምንት እረፍት ይወጣሉ። አንድ ቀን ሺያ ኢንተርኔት ላይ የሃኒር ዳንስ ፎቶዎች በድብቅ ተቀርጸው መሰራጨታቸውን ታይና ምንም እንኳን አሪን ልጁን ፍቅር ተቀናቃኟ ብትሆንም ሺያ ግን ከጎኗ ለመቆም በመወሰን ሃኒርን አግኝታ እንደምትረዳት ታረጋግጥላታለች። ቀጥለውም ችግሩን ለመፍታትና የቀረጻትን ሰው ለመያዝ ከዮንግና ከጁን ጋር ተቀምጠው መፍትሄ እየፈለጉ ሳለ ዮንግ አሁንም ልጃገረዶችን በድብቅ የሚቀርጽ ባለጌ ሰው ማየቱን በመግለጽ ሺያን እንደ ሃኒር አስመስለው በማስለበስ ባለጌውን ሰው ለማጥመድ በፓርክ ውስጥ እንድትቀመጥ ያደርጋሉ። እቅዳቸውም ተሳክቶ ፎቶ አንሺውና ጓደኛው ሺያን ሊቀርጹ ሲመጡ ዮንግ፣ ጁንና ጓደኞቻቸው ተደብቀው ይጠብቋቸዋል። ፎቶ አንሺውም ሺያን ጠልፎ ለመውሰድ ሲሞክር ሺያ የቦክስ ችሎታዋን በመጠቀም እየመታች ፊታቸውን ታበላሸዋለች። ከመካከላቸው አንዱ ዮንግን ሊመታው ሲል ሺያ ስትከላከልለት ዮንግ ምን እንደገፋፋው ባያቅም ሊስማት ወደ እሷ ሲጠጋ በጠርሙስ ሊመቷት እንደሆነ ይረዳና ራሱን መስዋዕት በማድረግ ጭንቅላቱን ለጠርሙሱ ይሰጣል። ፖሊሶችም ወደ ቦታው ደርሰው ባለጌዎቹን ልጆች በቁጥጥር ስር አውለው ፎቶዎቹንም እንዲያጠፉ ያደርጋሉ። ፖሊሱ የዮንግን ሙሉ ፊት በፋሻ የሸፈነው ሲሆን ሃኒርን በሺያ ደግነት ተነክታ ታመሰግናትና ግንኙነታቸውን በማስተካከል ጓደኛ ማቾች ለመሆን ይስማማሉ። ከእረፍት መልስም ወደ ትምህርት ቤት ሲመለሱ የፈተና ውጤት የሚታወቅበት ሰዓት ይደርስና ሺያ በጣም ትጨነቃለች። ነገር ግን ከዮንግ ጋር አብረው ያጠናችውን ትምህርት በሙሉ በመድፈኗ ብትደሰትም አብረው ባላጠናችባቸው ሌሎች ትምህርቶች ግን ደካማ ውጤት ስላመጣች ሁሉም ይሳለቁባታል። በዚህም ምክንያት ሺያ አዝና ለብቻዋ ስትቀመጥ ዮንግ ሊያጽናናት ይሞክራል። እሷ ግን ተበሳጭታ ስለነበር በመካከላቸው ጸብ ይነሳና ሺያ የአንተ እርዳታ ከንቱ ነው ስትለው ዮንግ ደግሞ እኔም በአንቺ የምግብ እቅድ ምንም ክብደት አልቀነስኩም ሲል ይመልስላታል። በዚህም ሳያበቃ ዮንግ አንቺን መገናኘቴ በህይወቴ የደረሰብኝ መጥፎ ነገር ነው ብሏት ከህይወቷ እንደሚወጣ ይነግራታል። የክረምት ጊዜም አልቆም አዲስ ዓመት ሲመጣ ሺያ ጥናቷን አቁማ ከጓደኞቿ ጋር አዲሱን ዓመት ለማክበር ትወጣና ጓደኞቿን ስለ ዮንግ ብትጠይቃቸውም ካዩት እንደቆዩ ይነግሯታል። ዮንግም መሰወሩንና መልእክት አለመመለሱ አስገርሟት ስለሱ ማሰብ ማቆም ያቅታትና እሱን ለማየት ትምህርት እስኪከፈት ድረስ በጉጉት ትጠብቃለች። የእረፍቱ ጊዜ አብቅቶን ትምህርት ሲጀመር ዮንግ በማይታመን ሁኔታ ክብደት ቀንሶና የትምህርት ቤቱ ቆንጆ ወንድ ሆኖ ሲመጣ ሁሉም ሰው በድንጋጤ ይፈዛል። ዮንግም ወደ ክፍሉ ገብቶ ከሺያ አጠገብ ሲቀመጥ ሺያ አይኖቿ ማመን ያቅታትና ህልም እየመሰላት እሱ ያሰበውን ሲያሳካ እሷ ግን ባለማጥናቷ በሀፍረት ተሸማቃ የፕላስቲክ ቀዶ ጥገና አድርገህ ነው ወይ ብላ ስትጠይቀው እሱ ግን በጠንካራ ምግብ ቁጥጥርና በስፖርት መሆኑን ይነግራታል። ልትመታው ስትሞክር የሚይዛትና ግድግዳ ላይ አስደግፎ ወደ ከንፈሯ ይቀርባል። በዚህ ጊዜም ሺያ በጥልቅ አይኖቹ ውበት ብትማረክም በፍጥነት ግን ትሸሸዋለች። ዮንግም ውድድሩን ስላሸነፋት የእሷ አገልጋይ እንደምትሆንና ያላትን ሁሉ ማድረግ እንዳለባት ይነግራታል። ሺያም በእረፍት ሰዓት ወደ ክለቧ መሄድ ትፈልግም፣ ነገር ግን ርዕሰ መምህሩ ውጤቷ እስካልተሻሻለ ድረስ እንደማይፈቅድላት የነገራትን አስታውሳ ክለቡ በእሷ ጦት እንዳይፈርስ ትሰጋለች። ጁንም በወቅቱ ፕሬዝዳንት ለመሆን ፈቃደኛ ባለመሆኑ ባገኛት ጊዜ የጥፋተኝነት ስሜት ይሰማዋል። በዚህ ሰዓትም ሁለት ልጃገረዶች ለዮንግ ስጦታ እንድታደርስላቸው ሺያን ይጠይቋታል። ሺያን በቅናት ተሞልታ ዮንግ የከሳው ተላላፊ በሽታ ስላለበትና ሊሞት ስለሆነ ነው ብላ በመዋሸት ስላባረረቻቸው ዮንግ ሲያልፍ ሁሉም ፊታቸውን ያዞራሉ። ዮንግም ሺያ ስለሱ መጥፎ ነገር እንዳወራች ቢረዳም ነገር ግን ምንም ነገር ሳይላት ይቀራል። የዛን ቀንም ያለፈው ዓመት ካሸነፋቸው ቡድን ጋር የቅርጫት ኳስ ጨዋታ ሲካሄድ ዮንግ ቡድኑን በድጋሚ ተቀላቅሎ ጨዋታው ይጀምራል። በመጀመሪያው አጋማሽ ቡድናቸው በነጥብ ወደ ኋላ በመቅረቱ ዮንግ በሁለተኛው አጋማሽ እንዲገባ ይደረጋል። ባለፈው ስህተት ስለሰራም እጆቹ ቢንቀጠቀጡም ነገር ግን አሁን በራስ መተማመኑ በመጨመር ብዙ ነጥቦችን ያስቆጥራል። ጨዋታው ሊያልቅ 10 ሴኮንዶች ሲቀሩም ልክ እንደ ባለፈው አይነት ተመሳሳይ ሁኔታ ይፈጠራል። ነገር ግን በዚህ ጊዜ የምትወደውን ሺያን ሲመለከት ብርታት ያገኝና ድፍረቱን ሰብስቦ በመጨረሻዋ ሴኮንድ ነጥብ በማስቆጠር ለቡድኑ ድልን ሲያጎናጽፍ ሁሉም በደስታ ይጮኻሉ። በዚህ ምክንያትም ሃኒርም ዮንግም በሌላ መመልከት ስትጀምር ሺያ በቅናት ትቃጠላለች። ከውድድሩ በኋላም ጁን ሺያን ለቦክስ ግጥሚያ ይጋብዛትና
ካሸነፈችው በእሷ ምትክ የክለቡ ፕሬዝዳንት እንደሚሆን ቃል ይገባላታል። በሚገርም ሁኔታም ዮንግ ሺያ ታሸንፋለች ብሎ 100,000 ብር እንዳስያዘና ሁልጊዜም እንደሚያምናት ሲነግራት ሺያ በደግነቱ ተገርማ በልቧ ውስጥ የተለየ ስሜት ይፈጠራል። የግጥሚያው ቀን ደርሶ ውድድሩ ሲጀመርም ሁለቱም የማርሻል አርት ችሎታ ቢኖራቸውም ጁንግን የበላይነቱን ይዞ ሺያን መሬት ላይ ጥላትና እጇን እንድትሰጥ ቢጠይቃትም እሷ ግን እምቢ ስትል መሬት ላይ ሆነው በአይኖቻቸው በፍቅር ይተያያሉ። ጁንም ሲፈዝ ሺያ አጋጣሚውን በመጠቀም ያላትን ጉልበት ሰብስባ በፍጥነት በመምታት ጁንም መሬት ላይ ትዘርረዋለች። የዩንግ ማበረታቻ በማሰብም ይበልጥ ተበረታታ ጁንን ታሸንፈዋለች። ጁንም ሽንፈቱን በማመን በጥንካሬዋ ይደነቃል። ውድድሩን ሲያዩ የነበሩ ተማሪዎችም ስሟን እየጠሩ ይጮኻሉ። ዮንግም እንኳን ደስ አለሽ ካላት በኋላ በቁማር በበላው ብር ብዙ ስጦታዎችን ገዝቶ ያመጣላታል። ቀናት እያለፉ ሲሄዱ ሺያና ዮንግ ይበልጥ እየተቀራረቡ ይመጣሉ። በማግስቱ አብረው ሲሄዱ እያንዳንዳቸው የሚወዱትን ሰው እንዲያገኙ እርስ በእርስ ለመረዳዳት ይስማማሉ። ያን ቀንም ዮንግ የክፍል ፕሬዝዳንት ለመሆን ለመወዳደር ፎቶ ያለበት ድረገጽ ስለሚያስፈልገው ሺያን ፎቶ እንድታነሳው ያደርጋል። ሺያን ፎቶዎቹን ስታይ ቆንጆ እንደሆነ ብታምንም ውስጡ ግን አሁንም የጅል ነው ብላ ራሷን ለማሳመን ትሞክራለች። በቀጣዩ ቀን ለፕሬዝዳንትነት ድምፅ ሲሰጥ የዮንግ ተቀናቃኝ ማጭበርበሩን ሺያ ትደርስበትና በእሷ እርዳታ ዮንግ አሸናፊ ይሆናል። ዮንግም ሺያ ባደረገችለት ነገር በጣም ያመሰግናታል። ከጥቂት ጊዜ በኋላ ሺያ ወደ ጁን ለመቅረብ ስትል በስፖርት ቀን በሚደረገው የማራቶን ሩጫ ለመሳተፍ ርዕሰ መምህሩን ፍቃድ ትጠይቃለች። ነገር ግን ርዕሰ መምህሩ ውድድሩ ለወንዶች ብቻ ነው በማለት ይከለክሏታል። ሺያም ተናዳ ተስፋ ባለመቁረጥ ጥያቄዋ ተቀባይነት እንዲያገኝ ለተማሪዎች በሙሉ የሚፈርሙበት ቅጽ ታድላለች። ርዕሰ መምህሩም ይህንን ሲያውቁ በመናደድ ሺያ እንድትባረር ለማድረግ ይሞክራሉ። ዮንግም ይህንን ሲሰማ ከትምህርቱ ሊባረር እንደሚችል እያወቀ ለሺያ ለማስፈቀድ ርዕሰ መምህሩን ያናግራቸዋል። ርዕሰ መምህሩን ተቆጥተው ዮንግ ራሱ በስፖርት ቀን የትኛውም ውድድር ላይ እንዳይሳተፍ ይከለክሉታል። ዮንግም ወደ ሃኒል ለመቅረብ ይፈልግ ስለነበር በተፈጠረው ነገር በጣም አዝኖ በማግስቱ ዮንግ ድፍረቱን ሰብስቦ ለሃኒል ፍቅሩን ሊነግራት ይሄዳል። እሷ ግን ሺያን በመደገፍ ርዕሰ መምህሩን ስለተጋፈጠው ኩራት እንደሚሰማ ስትነግረው ይደሰትና ዮንግ በቃላቷ ተነክቶ ያመሰግናታል። ከዚያም በአንድ ኩባንያ እርዳታ በሚሊዮን የሚቆጠሩ ቀሚሶችን ያገኝና ወንዶቹ በሩጫው ቀን ላይ ቀሚስ በመልበስ የተቃውሞ ምልክት ከማሳየትም ባለፈ በስፖርት ቀኑ ተማሪዎቹ ሴቶች እንዲሳተፉ የሚጠይቅ ባነር ይዘው ይቀርባሉ። ሺያም በድርጊታቸው ተነክታ በጣም የተደሰተች ሲሆን አስተዳዳሪው መምህር ቀሚሱ እንዲያወልቁ ቢያዝም ዮንግና ተማሪዎቹ እምቢ ይላሉ። በዚህ ጊዜም የትምህርት ቤቱ ባለቤት መጥቶ ርዕሰ መምህሩን በመቆጣትና ደንቡን በመቀየር ወንዶችና ሴቶች እኩል መሆናቸውን አውጆ ሺያ እንድትወዳደር ይፈቅድላታል። በወንዶች ውድድር ዮንግ በመጀመሪያው ዙር በከፍተኛ ፍጥነት እየሮጠ ውድድሩን ቢመራም ነገር ግን መጨረሻው ላይ ሲደርስ ራሱን ስቶ ይወድቅና ሺያ ተደናግጣ ክሊኒክ ድረስ አብራው ትሄዳለች። ዮንግም ከተረጋጋ በኋላ በፍጥነት ክብደት በመቀነሱ ምክንያት እንደደከመውና እሱ ግን አሁን ደህና በመሆኑ እሷ ሄዳ በሴቶች ውድድር እንድትወዳደር ያበረታታታል። ውድድሩ ሲጀምርም አንዳንድ ተማሪዎች ሺያን ለማደናቀፍ ሲሞክሩ ዮንግ ከክሊኒክ ወጥቶ በብስክሌት እየተከተላት ጉልበቷን ተጠቅማ ገፍትራቸው እንድታልፍም ያበረታታታል። ሺያም በቃሉ መሰረት አልፋቸው ለመሄድ ስትሞክር ነገር ግን ተሰናክላ ወድቃ እግሯ ቢደማም ህመሙን ታግሳ ሮጣ መጨረሻው ላይ በመድረስ ውድድሩን ታሸንፋለች። ሆኖም ግን ደክሟት ስለነበር ራሷን ስትስት ዮንግና ጁን ተሸክመው ሆስፒታል ይወስዷትና ዮንግ እስከሚሻላት ድረስ ካጠገቧ ሳይለይ ያስታምማታል። በማግስቱ በትምህርት ቤቱ ሺያ ሃኒር ጁንን ከትምህርት በኋላ እንዲገናኙ ስትጠይቀው ትሰማና በቅናት ተቃጥላ ለዮንግ ትነግረዋለች። በመቀጠል ሁለቱም ዊግ ለብሰውና ተሸሽገው ምን እንደሚያደርጉ ማየት ይጀምራሉ። ሃኒርም ወደ ጁን ስትጠጋ ሲያዩ ቅናት አላስችል ብሏቸው ዘለው ቢገቡም ሃኒር ጁንን ቦክስ እንዲያስተምራት ብቻ እየጠየቀችው መሆኑን ሲረዱ ያፍራሉ። ወዲያውንም እንደ አጋጣሚ ተገናኙ ያስመስሉና አራቱም አብረው ወደ መዝናኛ ይሄዳሉ። በመዝናኛው ቦታው ላይ ሃኒር ጁን ላይ ተጣብቃ ስትውል ሺያ ደግሞ በዝርክርክነቷ ምግቧን ፊቷ ላይ ትደፋና ዊጓ ወድቆ ከባድ ውርደት ትዋረዳለች። በሌላ በኩል ሃኒር ለጁን ከሱ ጋር ተመሳሳይ ዩኒቨርሲቲ መግባት እንደምትፈልግ ብትነግረውም ጁን ግን ችላ ብሏት ወደ ቤቱ ይሄዳል።
በኋላ ላይ ሃኒር ለዮንግ የእንገናኝ መልእክት ትልክለታለች። ዮንግም ጁንን ትታ እኔን ፈለገችኝ ብሎ እያሰበ ወደ ቀጠሮ ቦታ ሲደርስ ከጁን ጋር ያያትና ነገሩ ወጥመድ መሆኑን በመረዳት ከቦታው እየሮጠ ያመልጣል። ከቀናት በኋላ ሁሉም ተማሪዎች አብረው ወደ ወታደራዊ አገልግሎት ገብተው ሜዳ ላይ አብረው እንዲሰሩ ይደረጋሉ። በግብርና ስራ ላይም ሺያ ለአንዲት ዶሮና ለእንቁላሏ ልዩ ፍቅር ብታሳይም ነገር ግን ምሽት ላይ እንቁላሉ መሞቱን ስታውቅ በዝናብ ውስጥ በሐዘን በማልቀሷ ወደ ቤት ስትመለስ ከፍተኛ ትኩሳት ይይዛታል። በማግስቱ መምህሩ ሺያ በከባድ የሳንባ ምች መታመሟን ሲናገሩ ዮንግ በጣም ይጨነቃል። በእረፍት ሰዓት ላይ ሃኒር ወላጆቻቸው እንዲተዋወቁ ለዮንግ ጥያቄ ብታቀርብም እሱ ግን የሚፈልገው የታመመችውን ሺያ ማየት ብቻ እንደሆነ ይነግራታል። በሌላ በኩል ጁን ለሺያ የሚጠጣ ነገር ይዞላት በመምጣት በፈተናዋ ሊረዳ በየቀኑ እንደሚመጣ ቃል ይገባላታል። በተመሳሳይ ሰዓትም ዮንግ ለሺያ ምግብ ገዝቶ ሊሰጣት ሲመጣ ጁን እዚያ መኖሩን አይቶ በቅናት ተቃጥሎ ምግቡንም ደጃፍ ላይ ጥሎት ይሄዳል። በቀጣዩ ቀን ዮንግ ሃኒርን የቲክቶክ ቪዲዮ ይቀርጻትና እሷም ለምስጋና እንዲሆን በማሰብ ትጋብዘዋለች። ነገር ግን ሃኒር እሱን የምትጠቀመው ሌላ ሰው ለማስቀናት ብቻ እንደሆነ ይረዳና ለሃኒር ያለው ፍቅር ይቀንሳል። በሌላ በኩል ሺያ ተኝታ ሳለ ጁን ፊቷን ሲያብስላት ሺያ ጁን ትስመዋለች። ዮንግም ሃኒር ጁን እንድታገኝ ሊረዳት በመወሰን ሺያና ጁንን ለማጣላት ያስባሉ። በትምህርት ቤቱ ሺያ ዮንግን ለማነጋገር ብትፈልግም ሃኒር ግን ሁልጊዜም አጠገቡ በመሆኗ ትቸገራለች። እድሉንም ስታገኝ ዮንግ ሆስፒታል ስላልጠየቃት እንደተናደደች ትነግረዋለች። ዮንግም ጁን ስላለ መግባት አልፈለግኩም ብሎ ሲመልስላት ሺያ የምወደው አንተን ነው ልትለው አስባ ዞር ስትል በድንገት ከዛፍ ጋር ትጋጫለች። ሁለቱም ችግራቸውን አወጥተው በመታረቅ እንደ ድሮ ምርጥ ጓደኛ ማቾች ለመሆን ይስማማሉ። ከቀናት በኋላ የመጨረሻው ፈተና ሲደርስ ሺያ በዮንግ እርዳታ ብታልፍም መምህሩ ግን አታላለች ብለው ውጤቷን በመሰረዛቸው ሺያ እያለቀሰች ቤት ትገባለች። አባቷም መምህሩ ሊያናግሩት ቢሞክሩ መምህሩ ግን ውጤቱን ለመቀየር ፍቃደኛ ሳይሆን ይቀራል። ዮንግ ግን መምህሩን በድፍረት በመጋፈጥ ሺያ ጎበዝ መሆኗን ሲናገር ጁንና ሌሎች ተማሪዎችም ይደግፉታል። በዚህም ምክንያት መምህሩ ተባሮ ሺያ ውጤቷን ታገኛለች። ያን ቀን ምሽት የሺያ ወላጆች ዮንግን ለራት ይጋብዙትና ሺያ ጎበዝ ተማሪ እንድትሆን ስላደረጋት ያመሰግኑታል። ከራት በኋላም ዮንግ ስለ ቤተሰቡ ሁኔታ ይነግራትና መቀላለድ ሲጀምሩ ሁለቱም አልጋ ላይ ወድቀው አይኖቻቸው በፍቅር ተያይተው ቢሳሳቡም በአፍረት ግን ወዲያውኑ ይራራቃሉ። በጋው አልፎ ክረምት ሲገባም ዮንግና ሃኒር ዩኒቨርሲቲ ለመግባት ሲዘጋጁ ሺያ ደግሞ ሰዓሊ መሆን ስለምትፈልግ ስዕል ትምህርት ቤት የገባች ሲሆን በተጨማሪም ጁን በሚማርበት የቴኳንዶ ክለብ ውስጥ በመግባት ቴኳንዶ መስራት ትጀምራለች። ሁለቱም ህልማቸውን እያሳደዱ የተራራቁ ሲሆን ሃኒር ዮንግ እንደተቀየረና ሺያ እንደሚናፍቃት ትነግረዋለች። ዮንግም ጁን ከሺያ ጋር መሆኑን ሲያውቅ ለሺያ ደውሎ እሷን ለማስቀናት ሲል ከሃኒር ጋር እየተሳሳመ እንደሆነና እራት አብረው እንደሚበሉ ያሻታል። ሺያም ተናዳ እሷም ጁን ለራት እንደጋበዛት ትነግረውና ሁለቱም እርስ በርስ ለማስቀናት የውሸት ፎቶዎችን ቢላላኩም እውነታው ግን ሁለቱም እርስ በርስ መሳሳም ብቻ ነው የሚፈልጉት። ከቀናት በኋላ ጁን ለወላጆቹ ሰርግ ሺያን ይጋብዛታል። ዮንግም በዚያ አጋጣሚ ፍቅሩን ለመግለጽ በመወሰን በመስታወት ፊት እያየ ይለማመዳል። በሌላ በኩል ጁን ለሺያ የደህንነት መጠበቂያ ያለው የአንገት ሐብል ሲሰጣት ሺያም ጁን የወደዳት መስሏት ለጓደኛዋ ትነግራታለች። በቀጣዩ ቀንም ለሰርጉ የሚሆን ልብስ ስትለካም ጁን በውበቷ ፈዞ ያያታል። ዮንግም የሁለቱም ፎቶ ሲያይ ሺያ የምታገባ መስሎት በቅናት ተናዶ ሲጠይቃት እሷ ግን ሚዜ ብቻ መሆኗን ትነግረዋለች። ጁንና ሺያም በሰርጉ ላይ የሚዘፍኑትን ዘፈን አብረው እየተለማመዱ ጁን አዘፋፈን ስላልቻለ ሺያን ለማስተማር ደረቱን ስትነካው ልቡ በጣም እየመታ እንደሆነ ትረዳለች። የሰርጉ ቀንም ዮንግ በቅናት ተሞልቶ ሰርጉ ላይ በመግባት የሺያን እጅ ይዞ በፍቅርም እየተመለከታት ይዘፍናል። ከሰርጉ በኋላም ሺያ ሰርጉን ልታበላሽ ነው ወይ የመጣኸው ብላ ስትጠይቀው ዮንግ ግን ገና ወፍራም በነበረበት ጊዜም ጭምር የሚወዳት እሷን ብቻ እንደነበርና ለእሷ የተለየ ስሜት እንዳለው ይነግራታል። ሺያም ስሜቷን ልትገልጽ ስትል ጁን መጥቶ ሲጠራት ሺያ ትታው በመሄዷ የዮንግ ልብ ተሰብሮ በጣም ያዝናል። በተመሳሳይ ሰዓት ሺያ ስለሱ ማሰብ ማቆም ያቃታት ሲሆን የሥነ ጥበብ መምህሯም ስዕሏን ሰብሮ ከክፍል ሲያባረራት በከፍተኛ ሐዘን ታለቅሳለች። ይህ በእንዲህ እንዳለ ሃኒር ለዮንግ ሺያ ለቀናት ማንንም አላናገረችም ብላ ስትነግረው ዮንግ በፍጥነት ወደ እሷ ሄዶ ያገኛትና ሐብሐብ እየበሉ
ሁለቱም አንደኛው ሌላኛቸውን ለማስቀናት ሲሉ ጁንንና ሃኒርን እንደሚወዱ ሲያስመስሉ እንደነበር ይናዘዛሉ። ይቅርታ ተባብለውም ሰላም በመፍጠር እሱም ቀደም ብሎ የገዛውን የአሻንጉሊት ውሻ ይሰጣትና ሁለቱም በደስታ እየተጫወቱ በፈገግታ አንድ በመሆን አሪፍ ጊዜ ያሳልፋሉ። ሺያም ስለ አሻንጉሊቷ አመስግነው ገና ወፍራም ልጅ በነበረበት ጊዜ ልቧን ከፍታ አስፈላጊው ማበረታቻ የሰጠችው እሷ እንደነበረች በማስታወስ እየጮኸች መቼም እንደማትረሳውና ልቧ እሱ መሆኑን ትነግረዋለች። በቀጣይ ሺያ በመጨረሻም ፈተናውን ማለፍ የቻለች ሲሆን ዮንግም ፈተናውን በማለፉ ሁለቱም ወደ አንድ ዩኒቨርሲቲ ለመሄድ ቃል ይገባባሉ። ነገር ግን የዮንግ አባት በድንገት ይታመሙና ሐኪሙም የካንሰር በሽታ እንዳለባቸው ይነግራቸዋል። በዚህም ምክንያት የዮንግ እናት ባሏን ለመንከባከብ ወደ ቻይና ትሄዳለች። ዮንግም ቤት ውስጥ ብቻውን በመቅረቱ የሺያ ወላጆች ብቻውን እንዳይሆን በማሰብ ቤታቸው ውስጥ እንዲኖር ይጋብዙታል። ዮንግም ግብዣውን ተቀብሎ ሻንጣውን ይዞ ወደ ሺያ ቤት ሲመጣ ወላጆቿን በጣም በደስታ ይቀበሉታል። ሁለቱም በሺያ ክፍል ውስጥ ለሰዓታት አብረው ሲያጠኑ አባቷ ግን በድብቅ እየተሳሳሙ እንዳይሆን በሚል በጭንቀት ሁልጊዜ እየመጣ ይረብሻቸዋል። በማግስቱም ጓደኞቻቸው የሰውነት ሽታቸው ተመሳሳይ መሆኑን ይረዱና ፍቅረኛ ማቾች እንደሆኑ ተጠራጥረው ሲጠይቋቸው ዮንግ በድንጋጤ ጥሏቸው ቢሄድም ሺያ ግን በመጨረሻ አብረው እንደሚኖሩ ትናዘዛለች። ጓደኞቿም በዚህ ሲደሰቱ ሺያ ምንም እንኳን በውስጧ ብትመኘውም አብረው ግን እንደማይተኙ ትነግራቸዋለች። ቀናት እያለፉ ሲሄዱ መጸዳጃ ቤት በጋራ መጠቀማቸው አብሮ መኖሩን አስቸጋሪ ቢያደርገውም ሺያ ግን ዮንግን በምታይበት ጊዜ ልቧ ሲመታ ስለሚሰማት እንደምትወደው ትጠረጥራለች። የፍቅረኛ ማቾች ቀን ሲደርስም ጓደኞቻቸው ሁለቱ ብቻቸው እንዲሆኑ ትተዋቸው ይሄዳሉ። ሺያም ተረብሽ አልወድህም ብትለውም ዮንግ ግን እየዋሸች መሆኑን ይገባዋል። ማታ ላይም ከወላጆቿ ጋር ራት እየበሉ እያለ የዮንግ አባት በቪዲዮ ደውለው በቅርቡ ከሆስፒታል እንደሚወጡ ይነግሩታል። ከቀናት በኋላ ነገሮች በዚህ ስለማይቀጥሉ ዮንግ ቤቱ መሄድ እንዳለበት ነግሯት ወደ ቤቱ ሲሄድ እናቱም በሐዘን ተውጣ ያገኛታል። አባቱም በጣም ስለታመመ ሊጠይቁት ሲሄዱ አባቱ አንተም ማሳደግ ትልቁ የህይወት ስጦታዬ ነው፣ መቼም እንዳትረሳኝ ብለው በኩራትና በፍቅር ነግረውት ህይወታቸው ያልፋል። ዮንግም በአባቱ ሞት ምክንያት በደረሰበት ከፍተኛ ሐዘን ሺያ ላይ በመጨከን ሺያ በእጆቹ የሳለችለትን ስዕል ይዞ በተጨማሪም ከመሄዱ በፊት ለሺያ የመመረቂያ መጽሐፎቹንና የፍቅር ጉዟችን የህይወቴ ምርጥ ህልም ነበር የሚል ደብዳቤ ትቶላት ይሄዳል። ሺያም በሐዘን ብትሰበርም የእሱን ፍላጎት ለማሳካት ቀን ከሌት አጥንታ የዩኒቨርሲቲ ትምህርቷን በመጨረስ በምርቃት ቀኗ ዮንግ አጠገቧ እንዳለ እያሰበች በደስታ ትጮኻለች። ከ4 ዓመታት በኋላም ሺያ ስኬታማ ዲዛይነር ስትሆን ዮንግም ወደ ሀገሩ ተመልሶ ቤቱን እንድትነድፍለት በደንበኝነት ይመጣል። መጀመሪያ ላይ ሺያ ባለመደወሉ ተናዳ ብትሸሸውም ዮንግ ግን ስህተቱን ለማረም ይከተላታል። ሺያም በስርቆት ያጣችውን ያንን የውሻ አሻንጉሊት አሁንም እንደምትፈልገው ሲረዳ ለእሱ ያላት ፍቅር ገና እንዳልጠፋ ይገነዘባል። ከቀናት በኋላ በትምህርት ቤታቸው የፊልም ቀረጻ በሚካሄድበት ወቅት ሺያ ባለፈው መለያየታቸው የተሰማትን እውነተኛ ስሜት በመጠቀም ድንቅ የትወና ችሎታዋን ታሳያለች። ዮንግም ድርጊቱን በሩቁ ሆኖ ሲመለከት ከቆየ በኋላ ሺያ አሁንም እንደምትወደው ስትጮህ ዮንግ ወደ እሷ በመቅረብ ዘላለማዊ ፍቅሩን ገልጾላት በትምህርት ቤቱ ቅጥር ግቢ ውስጥ በጓደኞቻቸው ፊት የጋብቻ ጥያቄ ያቀርብላታል። በመጨረሻም ሁለቱ ነፍሳት ሲናፍቁት የነበረውን ጣፋጭ መሳሳም ሲለዋወጡ እየተመለከትን ታሪካችንን እናጠናቅቃለን።